እኔ የመፍትሄ አካል ነኝ። ሮም በአንድ ወቅት የዓለም ግማሽ ያስተዳደረች ታላቅ ግዛት ነበረች። ነገር ግን የፈረሰችው በውጭ ጠላት ወራሪ ብቻ እንዳይመስል በቤተ መንግስቱና በየጎዳናው በበዛ አሉባልታ ነው። በፖለቲካ ሹክቻ እኔ ልክ ነኝ እሱ ስህተት ነው በሚል የእርስ በርስ መካሰሶች በመጨረሻም በውስጥ ክፍፍል አመድ ሆነች። ታሪክ የሚያስተምረን አንድ አደገኛ እውነት አለ። ሀገርን ለማፍረስ የኒኩሌር ቦምብ አያስፈልገንም። ትውልድን እርስ በእርስ በወሬና በጥላቻ እንዲጠላለፍ ማድረግ ብቻ ይበቃል። ዛሬ በኪስ ያለው ስልክ የሮም የጥፋት መርዝ መክፈቻ እንዲሆን ትፈቅዳለህን? ወይንስ የአዲሲቷን ኢትዮጵያ ግንባታ መሰረት ትጥላለህ? የመጀመሪያ ቪዲዮ ጥያቄ ካስታወስከው ሀገርን ትወዳለህ የሚል ነው። ዛሬ ደግሞ መልሱን በተግባር የምናሳይበት እውነተኛ ማንነታችንን የምንፈትሽበት ሰዓት ላይ ነን። እያወራን የምንቆምበትና በየማዕዘኑ እየተንሾካሾክን የምንቀመጥበት ጊዜ አብቅቷል። አሁን የመስራትና የመንቀሳቀስ ሰዓት ነው። ነገር ግን ልብ በል፣ ይህ ትውልድ በአሉባልታ ባልተረጋገጠ ፍንጭና በሐሰተኛ ወሬ ወደ አመጽና ትርምስ ለማምራት ሌሊትና ቀን የሚሰሩ የሴራ ፖለቲከኞች አሉ። የስልጣን ኮርቻቸውንና ጥቅማቸውን ብቻ በመፈለግ የሀገርን ክብርና ልዕልና ዝቅ ለማድረግ የሚሮጡ አካላት አሉ። ለነሱ የምንነግራቸው አንድ እውነት አለ። ሀገር እየኮሰሰች ትውልድን እያደማ የሚመጣ የፖለቲካ ትርፍ ፈጽሞ የለም። ዛሬ ማህበራዊ ሚዲያ የነቀፌታና የጥላቻ መርጫ መሆን የለበትም። ዛሬ በኪስ ያለው ስልክ ተራ ስልክ አይደለም፣ የትውልድ መቅረጫ፣ የሰላም መገንቢያ መሳሪያ ነው። የላከው እያንዳንዱ ኮድ፣ የጻፍከው እያንዳንዱ ጽሑፍ፣ የሰራው እያንዳንዱ ቪዲዮ የኢትዮጵያ አዲስ ታሪክ እየጻፈ ነው። እኛ ማውራት ብቻ ሳይሆን መስራት የምንችል ትውልዶች ነን። በሌሎች ላይ ጣት ከመቀሰራችን በፊት አንድ ጣት ወደ ሌላው ሲቀስር የቀሩት 4 ጣቶች ደግሞ ወደኛ እንደሚጠቁሙ አትዘንጋ። ትችት ብቻ መፍትሄ አይሆንም። በተንኮል ላይ ጥበብን፣ በውሸት ላይ እውነትን፣ በጥላቻ ላይ ስኬትን መደረብ አለብን። አንድ ወጣት ስልኩን ለፈጠራ ሲጠቀም አንድ ፋብሪካ ተከፈተ ማለት ነው። አንድ ወጣት ማህበራዊ ሚዲያ ሀገሩን ለማስተዋወቅ ሲጠቀም የሀገር ኩራት ከፍ አለ ማለት ነው። አንድ ወጣት እውነት ሲናገር የሰላም ግንብ አቆመ ማለት ነው። እኛ የትችት ሳይሆን የመፍትሄ ትውልድ ነን። አትጠራጠር። አንተ የምታደርጋት፣ አንቺ የምታደርጋት ትንሿ በጎ ነገር በትውልድ መካከል ትልቅ ማዕበል የመፍጠር አቅም አላት። ስልክን ስትከፍት፣ ወደ ማህበራዊ ሚዲያ ስትገባ፣ ጥላቻን በፈገግታና በስራ ገደለው። ውሸትን በማስረጃ በእውቀት አሸንፈው። ስንፍናን አፍራሽ ወሬ በስራ እድል ቀይረው። ከአሉባልታ ጀርባ አትሰለፍ። የመፍትሄ አካል ሁን። እጅህን ስጥ፣ ወንድምህን አንሳ፣ ሐሳብህን አውጣ፣ ማህበረሰቡን ገንባ። እኛ የተሸናፊነትና የብጥብጥን ታሪክ የምንቀይር፣ የአሸናፊነት ባንዲራ የምንሰቅል፣ አዲስ ታሪክ የምንጽፍ የዲጂታል ዘመን አርበኞች ነን። ዛሬ ጠይቀሃለሁ፣ አንተ፣ አንቺ ለሀገርሽ፣ ለሀገርህ ከአሉባልታ ወጥተህ ምን ልታበረክት ተነስተሃል? ምን ልታበረክች ተነስተሻል? እኔ ዝግጁ ነኝ። አንተስ ዝግጁ ነህ? አንቺስ ዝግጁ ነሽ? እኛ የፈጠራ ትውልድ ነን። እኛ የስራ ትውልድ ነን። እኛ የኢትዮጵያ ህያው ኃይል ነን። በማህበራዊ ሚዲያ አሉባልታ ኢትዮጵያን ማፍረስ እቅድ ይቁም፣ ይብቃ። በተግባር ሀገራችንን በስራ ትጋት ስኬት እናለብሳታለን። እኔ የመፍትሄ አካል ነኝ። አንተስ የመፍትሄ አካል ለመሆን ቆርጠ ተነስተሃል? ሀገሬ ኢትዮጵያ ታፍራና ተከብራ በልጆቿ ፍቅር ለዘላለም ጸንታ ትኖር። ይህ የሲዳማ ክልል ሰላምና ጸጥታ ቢሮ መልእክት ነው።